የዲስክ ችግር በኋላ የራስ ምታት እንዳለ ያውቃሉ? ዛሬ የአንገት የዲስክ ችግር እና የራስ ምታት ምን ያገናኘዋል፣ ለምን ይከሰታል የሚለውን ለመግለጽ ነው። ብዙ ጊዜ የራስ ምታት እንደ ምክንያት የምንጠቅሰው ከፍተኛ ግፊት፣ ጭንቀትና ድክመት ነው። ነገር ግን ከዚህ ባልተናነሰ የአንገታችን የዲስክ ጫና በሚኖር ሰዓት የራስ ምታትም አዘውትሮ የሚከሰት የጤና ችግር ነው። ይህ ለምንድን ነው ካልን ከአንገታችን የሚነሳው ብራኪያል ፕሌክሰስ የምንለው ነርቭ ወደ ጭንቅላታችን ወደ ትከሻ እጆቻችን ብራንች የሚሆን ነው። አንገት ላይ ዲስክ ላይ ችግር በሚኖር ሰዓት በተለይ C5፣ C6፣ C7 የምንለው በብዛት ዲስክ ጫና የሚደርስበት የሚጎዳ ቦታ ነው። ይህ ነርቡን ስለሚቆነጠው ስለሚጨንቀውና ስለሚረብሸው ወደ ጭንቅላታችን የሚሄደው ኦክሲጂን እና ኢንፎርሜሽን ስለሚቀንስ ወይንም ስለሚረበሽ በዛ ምክንያት የራስ ምታት ይከሰታል። ለዚህ እንደ መፍትሄ 4 ሜዲካል ቲፖችን እነግራችኋለሁ። የመጀመሪያ ሰርቫይካል ትራክሽን የሚባል ማሽን ነው። ከሰውነታችን ክብደት 10%ን በመውሰድ አንገታችን ላይ ማሽኑን በማሰር አንገታችን ወደ ላይ የሚያሳስብ ከ10 እስከ 13 ደቂቃ የሚቆይ ቴክኒካሊ ዲስኮችን በማሳሳብ ጫናውን በመቀነስ ወደ አንገት የሚሄደውን ኦክሲጂን የብለድ ፍሎ በመጨመር ሪላክስ በማድረግ ህመሙን በመቀነስ የዲስክ ሴሎቹ ሪከቨር እንዲያደርግ በከፍተኛ ሁኔታ የሚያግዘን ማሽን ነው። ማሽኑን ማኑዋሊ ስቶር ላይ ገዝታችሁ በቤታችሁ ልትጠቀሙት ትችላላችሁ። አሊያ ይህን አክሰስ ማድረግ ካልቻላችሁም ላይክ እጃችሁን እንደዚህ ከኋላ በማነባበር ጭንቅላታችሁን ወደ ላይ ሳብ በማድረግ በመደጋገም ሁሌ ዘውትር ይህንን በመደጋገም አንገት ላይ ዲስክ ላይ ያለውን ጫና በመቀነስ ስፔስ በመስጠት እንዳልኳችሁ ኦክሲጅን እና ብለድ ፍሎ ወደ ሴላችን በመድረስ ሪከቨር እንዲያገግም የሚያግዘን ነው። በሁለተኛ መንገድ የአንገት እንቅስቃሴ ወይም ሰርቫይካል ኤክሰርሳይዝ የምንለው ምናልባት ኤክሰርሳይሱ ስትሬንግዝን ወይም ስትሬቺንግ ሊሆን ይችላል። እንደ ችግሩ በብዛት ከጎን ለጎን ያለው ጅማት ስተርኖግሉዶማስቶይድ እና የአንገታችን የላይኛው ጡንቻ አፐር ትራፔዚየስ በብዛት ታይት ስለሚሆኑ እኒህ ጡንቻዎችን ስትሬች ማድረግ ወደ ላይ ቀና በማለት ጎንበስ በማለት ወደ ጎን ዞር በማለት እጃችን ጫን በማድረግ በማሳሳብ በዚህ መልኩ የተቆጣውን ታይት የሆነውን የተወጠረውን ጡንቻ በማሳሳብ የብለድ ፍሎ እንዲኖር ሪላክስ እንዲሆን በማድረግ ህመሙን ሪሊፍ ማድረግ እንችላለን። አንዳንዴ ደግሞ መስሎች ዊክ ሊሆኑ ይችላሉ። የአንገት መስሎች ዲፕ ኔክ ፍሌክሰር እና ሎወር ትራፔዚየስ መስሎች ዊክ ስለሚሆኑ ይህን የሚያጠነክር ኤክሰርሳይዝ ቺንታክ ሊሆን ይችላል ወይም ኔክ ሴንትሪክ የምንለው ኤክሰርሳይዝ ይህን በመስራት